ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ ይህንን ሀሳብ የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርቱን ዓለም እዚህ የምታዩት ፊልም የራሴ ፊልም ነው። ድርሰቱ የራሴ ነው። ትልቅ ወጪ የወጣበት በጣም ብዙ ዋጋ የተከፈለበት የልጅነቴን ላብ የልጅነቴን አቅም ያሟጠጥኩበት እንደዚያውም ደግሞ በጣም ቅስሜ የተሰበረበት በጣም ከዛ ሲስተም ወጥቼ አሁን በሌላ ሙያ ተሰማርቼ ነው የምገኘው እና አውቀዋለሁ የተወሰነውን ፓርት እርግጠኛ ሆኜ ነው መናገር የምችለው። ብዙዎች አርቲስቶች ወይም ዝነኞችን ስናይ ከካሜራ በስተጀርባ እናውቃቸው አንቱ የምንላቸው በጣም የተከበሩ ብለን የምናከብራቸው ብዙዎች ነው ያሉት። ምርጥ ሰዎች መኖራቸው እንዳይዘነጋ እና የሚገርም የወረደ ተግባር ሲሰሩ እናያለን። ውስብስብ የሆነ ስራ ማለት ነው። እና እኔም ምንድነው በነፂ አስተያየቴ የሆነ ሰው በክፉ መንፈስ አጥቅቶታል ብዙዎችን ወጣት አርቲስቶች ታዋቂ የሆኑ የሚታዩ ብዙ ሰው የሚቀበላቸው በማስታወቂያ ስራ ወደ እነሱ ብዙ ገቢ የሚመጣ ከሆነ እርስ በራሳቸው የመጠላለፍ ሲስተም ነው የሚሰሩት። ሁሉን እያልኩ አይደለም። በክፉ መናፍስት ያጠቋቸዋል። ብዙዎችን ማየት ትችላላችሁ። ድንገት ነው የጤና ለውጥ የሚያጋጥማቸው። ድንገት ነው የአእምሮ መታወክ የሚያጋጥማቸው። ከዛ ወደ ጸበል ቦታ እንኳን ሄደው በየሃይማኖታቸው ጸሎት አድርገው ወይም በጸበል እንዳይድኑ ማህበረሰቡ ደግሞ አለ ከስር ፎቶ እያነሳ የሚያሳቅቅ ቪዲዮ እያነሳ የሚያሳቅቅ በእነሱ ህመም በእነሱ ድካም ታዋቂ ለመሆን የሚሞክር ብዙ አለ። ያን ፍራቻ ባባንም ብትሉት ከቤት ሳይወጣ ጸበል ቦታ ሲሄድ እንደዚህ አይነት ነገር ሲገጥመው እርግፍ አድርጎት በቃ ሰይጣን መስመሩን ስለሚያዘጋጅ ማለት ነው። መጀመሪያ በዛ መንገድ የያዘው ክፉ መናፍስት ወይም በክፉ መናፍስት እንዲወድቅ እንዲጠቃ ያደረገው ሰው ቀድሞ የሚያዘጋጀው ከነዚህ ነገር ጋር ነው። እንዳይጠቀሙ ነፃ እንዳይሆኑ ራሳቸውን ነፃ አድርገው ጤነኛ እንዳይሆኑ በጣም ነው የሚጥሩት። እኔ መናገር እችላለሁ። በጣም ውስጥ ያለው ነገር ቆሻሻ የሆነ ነገር እውነት ነው የምላችሁ። እኔ ከአንድም ሁለት ጊዜ ሚዲያ ላይ ወጥቼ ለምን እንደጠፋው እዛ ዓለም ለምን እንዳራኩኝ ተናግሬያለሁ። ትልቅ በሚባል አርቲስት ታዋቂ በሚባል አርቲስት ሲታይ አንጋፋ በሆነ በእድሜም በስራ በማልጠብቀው ሰው የሞራልም የገንዘብም ኪሳራ እንዲደርስብኝ እንዲወድቅብኝ ሆኗል ማለት ነው። በእርግጥ እኔ ፕሮዲስ አላደረኩትም። ትልቅ ካምፓኒ ትልቅ ድርጅት ነው ድርሰቱን ተቀብሎ ያዋጣኛል ብሰራበት ለማህበረሰቡም ትምህርት ይሰጣል ያዝናናል ቁም ነገር ያገኝበታል ብሎ በብዙ ብር በወቅቱ ፕሮዲስ ያደረገው ነገር ግን የገጠመን ሌላ ነበር። በጣም የሚያስጠላ ቅስም መስበር ብቻ አይደለም። ኦልሬዲ ከብዙ ነገር ወጥቻለሁ። ከብዙ ነገር ጥበቡን አሁንም እፈልገዋለሁ እወደዋለሁ። ሁሌ የምኖርለት ሙያ ነው። ነገር ግን ከዛ በኋላ በምንም መንገድ ቅስሜ በትክክለኛው መንገድ እንደ በፊቱ ተጠግኖ ኢነርጃይዝ ሆኜ መስራት አልቻልኩም። እና ከልጅነታችሁ ጀምሮ መውጣት ስትችሉ እውቀት ሲኖራችሁ አቅም ሲኖራችሁ የሚኮረኩሟችሁ አሉ። ክፉ የሆኑ ሰዎች የሚኮረኩሟችሁ ደግሞ
እንዲህ በእንትን ብቻ አይደለም፣ እንዲህ በቃላት ብቻ አይደለም፣ ወይም በሆነ በተግባር እናንተን በማሸማቀቅ ፊልማችሁን በመስረቅ እንዳትወጡ በማድረግ ምናምን ብቻ አይደለም። ከአቅም በላይ ሲኮን በክፉ መናፍስት ነው የሚሄዱባችሁ። እና በጣም እኔ እነዚህ በእርግጠኝነት እንዲህ ሰውነቱ ሆኖ ሳየው እዚህ ጋር ደግሞ ገብቼ የጻፋቸውን በፊት የጻፋቸውን ጽሁፎች ስመለከት በእርግጥ ነው የሆነ ክፉ ሰው በህይወቱ አልፏል፣ እሱም ያወቀ ብዬ ነው ማስበው። ክፉ ሰው በህይወቱ አልፏል ሳይ ሂስትሪውን ሳይ ይለቃቸው የነበሩትን ጽሁፎች ሳይ ገብቶታል፣ አውቆታል። ብዙ መናገር ይቻላል። አሁን እዛ የአርቱ ሙያ ውስጥ ያላችሁ ሰዎች ታውቁታላችሁ፣ እንዴት ተፈራርታችሁ እንዴት ተጠባብቃችሁ እንደምትኖሩ ማለት ነው። እና በመጠጥ ያው ጓደኛ እስከሆናችሁ ድረስ በተለይ ይሄ የአርቱ እንትን ደግሞ ሶሼብል ነው። አንተ ለእኔ ምናምን ተባብለህ እንደዚህ ጥግህን ይዘህ የምትኖርበት ወይ የምትሰራበት አይደለም፣ የምትግባባበት ነው። አንድ ላይ የምታድርበት ነው፣ የምታመሽበት ነው፣ ኦር የምትከርምበት ነው። በየሰዓቱ በየቀኑ ዴይሊ የምትገናኝበት አንድ ስራ ላይ ብቻ ተጠምደህ አይደለም የምትውለው። የተለያዩ ፈን የሚያደርጉ ንግግሮች በተለያዩ በተግባር ሁሉንም እያልኩ አይደለም። በጣም በአርቱ ሙያ የሚመሰገኑ እንደዚህ አይነት ነገር ውስጥ የሌሉ መልካም የሆኑ ሰዎች አሉበት። እኔ በፐርሰንት ነው የማወራው። ክፉ ደግሞ አሉ፣ አሁንም አለ። አንድ ልጅ ይታገላል፣ እስካሁን ብሔራዊ ነው የሚሰራው። ስሙን መጥቀስ አያስፈልግም። በጣም የምቀርበው ወዳጄ ነው፣ ይታገላል። እሱም የሚገርማችሁ እሱም ምንድነው የሚያደርጉት? በተለይ በትዳር ሲቀናቸው፣ ቤት ሲኖራቸው፣ ገንዘብ በቃ በህይወታቸው ስኬት የምትሉት ነገር አለ አይደል? በላይፋችሁ የምታራምዱት ነገር በሙያ ውስጥ ሆናችሁ እናንተን እይታ ካላችሁ እንደዚህ አይነት ህይወት ወደ ህይወታችሁ በቃ ስክትክት ያለ ነገር ከሆነ አጠገባችሁ ያለ ሰው ነው በክፉ መንፈስ የሚያጠቃችሁ። ሁሉም ተፈራርቶ ያው ታዋቂ ስለሆኑ ሁሉም ተፈራርቶ ያንን ለመናገር እንደው የሚል ነገር ነው እንጂ ያለው ውስጡ በጣም ከባድ የሆነ ኢቭን እኔ ትቼው እኔ እንኳን እንደዚህ አይነት ነገር ደረሰብኝ ማለት አልችልም፣ ግን ገና በማለዳ ስቀጭ ታውኩት ትቼው የራሴ በትምህርት ዓለም ስለነበረው በቃ በዛ ትምህርት ነው እየሰራሁ ያለሁት። ደስተኛ አይደለሁም አሁን በምሰራው ስራ ሪያሊቲውን ለመናገር ማለት ነው። ምክንያቱም እኔ የተፈጠርኩለት ሙያ አርቱ ነው፣ ወላ ከልጅነት የወጣሁበት። ነገር ግን በእነዚህ ክፉ ሰዎች በማጠብቋቸው ሰዎች አንገቴን እንድደፋ ተደርጌ ስቲልና ወደዛ ህይወት መግባት አስባለሁ። ህይወቴም እዛ ጋር ነው ያለው፣ ግን ማንሰራራት አልቻልኩም። ክፉ አመታት ነው የሚመቷችሁ፣ እንዳትነሱ አድርገው ነው የሚያደርጓችሁ። እግዚአብሔር ኃይል ሞገስ ካልሆናችሁ በስተቀር ወደዛ ህይወት ለመመለስ በጣም ከባድ ቻሌንጅ ነው የሚሆነው። እና እኔ እንደዛ ነው የማስበው። ያየሁትም ነገር ስለሆነ የሰማሁትም ነገር ስለሆነ ሪያሊቲውን አይቼዋለሁ። በትክክል ነው ያየሁት። አሉ አሁንም እንዳልኳችሁ በዛ ህይወት ውስጥ የሚታገሉ እና አንዳንዴ በጣም ከነዚህ ሰዎች ጋር ያለው ክፉ ነገር አንዱን ማጥቃት፣ አንዱን መያዝ ሳስበው ለምን ምንድን ነው ምናምን እላለሁ። ነገር ግን በቃ እነዚህ ሰዎች በዛ መልኩ ነው ራሳቸውን የሚያገኙት። ከክፉ መንፈስ ጋር አንዴ ተዋህደዋል። ስለዚህ ያንን ከማድረግ አይመለሱም። ይሄ ደግሞ የቅናት ምንጭ ነው። ቅናት፣ መጥፎ ቅናት ለእንደዚህ ይዳርጋል። እና መሲ ሲጀመር እንደዚህ ብለህ ኮመንት ያደረገው ሰው በጣም ተሳስተሃል። ማወቅ ስላለብን ነው የምነግርህ። ነፂ ማለት አርቲስት ነፃነት አሉ ከሚባሉት አርቲስቶች መካከል ሱስ የሌለበት
የምንም አይነት ሱስ ተጠቂ ያልሆነ ምናልባት ጓደኞቹ ይህን አይታችሁ ልትመሰክሩ ኮመንት ልታደርጉ ትችላላችሁ። የምንም አይነት ሱስ የሌለበት በጣም ዲሴንት የሆነ ሰው ነው። ስለዚህ በዚህ መልኩ ጄጅ ባታረግ የተሻለ ነው። ይሄ የራስ ግምት ነው። እኔ በጣም ይገርመኛል። ጉበት ሲባል የጉበት በሽታ ሲባል መንስኤው መጠጥ ብቻ መስሎ የሚታያችሁ ሰዎች አላችሁ። ሲጀመር በሽታ ሁሉ የሰይጣን ነው ተብሎ ነው የተጻፈው። ሲቀጥል ደግሞ በጉበት የሚጠቁ ሰዎች ዋነኛው ኮዝ ከውሃ ጋርም ሊሆን ይችላል። መርዘው ከሰጡት በክፉ መናፍስት ጉበቱ ላይ ነው የሚቀመጠው፣ በደዌ በበሽታ ተመስሎ ማለት ነው። እና የራሴን ግምት ነው ያስቀመጥኩት። ሊሆን ይችላል እንደዚህ አይነት ነገር ስላለ ብዬ ነው ያስቀመጥኩት። እና ሲታይም ፊቱን እንደዚህ በተለየ መልኩ ጥላሸት አስመስሎት ፊልተር የማይሸፍነው ፊት እስኪሆን ድረስ ያደረሰው ከዚህ የዘለለ ምንም ስላልሆነ ምንም መናገር ስለማይጠቅም ግን ለትምህርት እንዲሆናችሁ እዛ ነገር ውስጥም ያላችሁ ሰዎች ምናልባት እንዲህም ደረጃ ይሰማል ይታወቅብናል ወይ ብላችሁ እንድታስቡ ስለፈለኩ ነው። አንጋፋ ታዋቂ ትልቅ አርቲስት አሁን አላቅም ያንን ነገር ትቶት ከሆነ አላቅም፣ ሐሙስ ቀን በፍጹም ስራ የማይገባ በፍጹም ሰው የማያስተናግድ ቀረጻ የማይወጣ ምንም አይነት ስራ ቢሆን የማይሄድ አርቲስት የለም አንጋፋ ከተባሉት አርቲስት ውስጥ። ይሄ ምንድነው? እንቆላ ቤት ስለሚሄድ ሐሙስ ቀንን እንዳይወጣ ስለተናገረው ነው። በምንም መንገድ ሐሙስ ቀንን አይወጣም ነበር ይህ አርቲስት። እንግዲህ ትልልቅ አንጋፋ አርቲስቶች ይህን ሰው ልታውቁ ትችላላችሁ። ይህንን የምለው እንድንማማርበት ያክል እንጂ አንደኛውን ለመጉዳት አይደለም። በቃ ይብቃ፣ የሰዎችን ህይወት ማኮላሸት ይብቃ፣ ለእናንተም አይጠቅምም ለማለት ነው። እና አርቲስት ነፃነት ከምንም ሱስ ውስጥ ነፃ የሆነ ስለ ሴት አርቲስቶች እናውራ። ታዋቂ ዝነኛ አርቲስቶች ስለተወሰኑት ማለት ነው። ገጠመኝ ይመስላችኋል? በጣም እልል ባለ ድግስ ሰርግ ተድረው በጣም ሰውን አስደምመው የዚህም ያህል ሚሊዮን ወጪ ወጣበት ሰርግ ድግስ ተብሎ ከዛ የሆነ ሰዓት ላይ 2 ዓመት ቆይተው ተለያዩ። ብቻቸውን እየኖሩ ነው። ሲንግል ማም ሆኑ የሚባሉት ነው። እነሱ ከተለየ ኢትዮጵያዊ ቤተሰብ ነው የተገኙት። በየትኛውም አርቲስት ከመሆናቸው ዝነኛ ከመሆናቸው በፊት እንደ ማንኛውም ኢትዮጵያዊ የትኛውም ቤተሰብ ተሰርተው ተኮትኩተው ያደጉ ሰዎች ናቸው። ነገር ግን ጥሩ ነገር ሲገጥማቸው፣ ጥሩ ላይፍ ሲኖሩ፣ የተሻለ ትዳር ሲገጥማቸው እኛ በምናየው አይን ምናልባት እነሱ የተለያየ ሰው ስለሚያያቸው ዝነኛ ስለሆኑ ለትዳር ስለማይበቁ ወይ ወልደው ለልጆች እናት ስለማይሆኑ አይደለም ትዳራቸውን የሚፈቱት። ምክንያት ሊኖረው ስለሚችል ነው። አትጠራጠሩ፣ አትተኙ። አብዛኞቻችሁ እንደዚህ አይነት ነገር ተረትም ይመስላችኋላችሁ። ንቁ። ይህ ሲወራ የሆነ ሰው የሚያውቀው ኋላ ቀር የሆነ ሰው ብቻ የሚናገረው ሊመስላችሁ ይችላል። ስፒሪቹዋል የሆነ መጽሐፍ ቅዱስን አንብቡ። ስለ መናፍስት ግልጽና ፍንትው አድርጎ ያሳያችኋል፣ ይነግራችኋል። ንቁ። በህይወታችሁ ዝም ብሎ አይደለም ሁሌ ስትራግል የሚገጥማችሁ። በህይወታችሁ ዝም ብሎ አይደለም አንድ ሰው ሂዶ ያንን ነገር በቀላሉ ማግኘት የሚችለውን ነገር እናንተ ጋር ሲደርስ እየታየ የሚሸሻችሁ፣ ለማግኘት ስትጥሩ ከእናንተ የሚርቀው ሌላው ሰው ግን ሳይደክም የሚያገኘው በህይወታችሁ ስትራግል የሚያደርጋችሁ ዝም ብሎ እድላችሁ ስለሆነ አይደለም። የሰው ልጅ ሲፈጠር
ከነድሉ ከነሙሉ ክብሩ የተፈጠረው። አንዳንድ ጥያቄ እኔም ጋር የነበረ ጥያቄ ነበረ። አንድ ሰው የሌላ እድል የተሻለ እድል ከወሰደ እሱ ሲፈጠር ለምንድን ነው ከእድሉ ከሱም ከራሱ እድል ጋር ያልተፈጠረው? የራሱ እድል ሊኖረው ያልቻለ ለምንድን ነው? እኔ እድል ኖሮኝ እሱ እድል ያልኖረው ለምንድን ነው የሚለው ጥያቄ ለኔም ነበረኝ። ይላችሁ የሆነ ሰው ቤተሰብ ውስጥ በባዕድ አምልኮ የተያዙ ሰዎች ከሆኑ እድላቸውን በገዛ ፍቃዳቸው በቤተሰቦቻቸው አማካኝነት ሊሆን ይችላል፣ በራሳቸው ምክንያት ሊሆን ይችላል። ባዕድ አምልኮ ውስጥ ያሉ ከሆኑ ዛር የሚባለው ክፉ መንፈስ ከዘር የሚዋረሰው እድላቸውን፣ ህይወታቸውን፣ ኑሯቸውን ያበላሻል። ምክንያቱም ሰይጣን ለሚያመልኩት እንኳን የሚራራ አይደለም። ሲያመልኩት እያጓሩ እያጋጨ ነው የሚያስመልካቸው በራሱ ሰው። በዛ መንገድ ህይወታቸው የተመሰቃቀለ ነው። ሰው ምንድነው የሚያደርጉት? ከእንደዚህ አይነት ነገር ውስጥ የጸዱ ግን እድል ያላቸው ሰዎች ከእግዚአብሔር የሰጣቸውን እድል እነሱ ተኝተው ሳይጸልዩ ሳይጾሙ ሳይሰግዱ ተኝተው በተገኙበት ሰዓት የነዛ ሰዎች እድል መልካም እድል ተወስዶ ለነዚህ በክፉ መናፍስት ላደጉ ሰዎች ይሆናል። እውነታው ይሄ ነው። ስለዚህ ንቁ። ተረት አይደለም፣ እውነት ነው። በተለይ ይሄ አርቶ ዓለም ውስጥ ያላችሁ ዝነኛ ሰዎች ንቁ። ስለምትሰሩት ስራ ዝነኛ ስለሚያደርጋችሁ ስራ ብቻ አታስቡ። ያንን ሊነጥቃችሁ የሚችል ህይወታችሁን ስትራግል ሊያደርገው የሚችል ጓደኛችሁ አጠገባችሁ ነው ያለው። አስጠራት። ይህንን የምትመክቱበት በየሃይማኖታችሁ በመጾም በመጸለይ በመስገድ ነው። ቀረጻው ይቅርባችሁ ከስግደት የሚያቋርጣችሁ ከሆነ፣ ምክንያቱም መጨረሻው ህይወትን ስለሚያስከፍላችሁ። ከቀረጻ በፊት ጸልዩ፣ ስገዱ። የሰራችሁ ስራ ለህዝብ ለተመልካች ከመድረሱ በፊት ጸልዩ፣ ስገዱ፣ ጹሙ። ያኔ መንፈሳዊ ኃይልን ትላበሳላችሁ። ይህ ነው ምክር። አሁን ያለሽው ታዋቂ አርቲስት፣ ዝነኛ ታዋቂ አርቲስት፣ ዝነኛ የሆንከው እኔ ልንገርክ፣ ነገ እነዚህ ያለ እድሜያቸው የተቀጠፉ አንጋፋ ዝነኛ አርቲስቶች ህይወት አንተ እንደማይፈጸም ምንም እርግጠኛ መሆን አትችልም። እንደ ኋላ ቀር አታስበው። የክፉ መናፍስትን አሰራር ሟርት ድግም አለ። አሁን በዚህ ምድር ላይ አለ፣ ይደረጋል። ደግሞ እሱ ሩቅ ባለው አሻግረ በመታየው ሰው አይደለም፣ ቅርብ ባለው አብሮህ በሚበላው አብሮህ በሚጠጣው እየሳቀ ጎበዝ፣ በርታ፣ ነገ ይሄን ትሆናለህ፣ አንተ የተሻልክ ነው እያለ በሚሸነግልህ ሰው ጉያ ስር ነው ያለው። በኋላ ለቤተሰቦችህ ጸጸት፣ ለልጆችህ ሰቀቀን ከምትሆን ከቀረጻህ በፊት ወደ መድረክ ከመውጣት በፊት ዝነኛ ለመሆን ከማሰብህ በፊት በየሃይማኖትህ ለፈጣሪ ተንበርከክ፣ ስገድ፣ ጸልይ፣ ጹም፣ አምልጥ። አብላኝ ያለ በላ፣ አውጣኝ ያለ ወጣ፣ ዝም ብሎ የተኛ ተበላ ነው። ክፉ መናፍስት ያደረበት ሰው የወለደውን ልጅ እንኳን ግብር ከማድረግ ወደ ኋላ አይልም። ንቁ፣ ትተዋወቃላችሁ። ስለዚህ ማምለጫ መንገዳችሁ ፈጣሪ ብቻ ነው። በየምታመልኩት በየምታምኑት እምነት ለአንድ ፈጣሪ ተንበርከኩ፣ ጸልዩ፣ ያኔ ትድናላችሁ። ያለበለዚያ ግን ይውላችሁ በበሽታ የሚቀመጥ ደዌ ሆኖ የሚቀመጥ
ክፉ መንፈስ። ማንም ሰው በመኪናው ሄዶ በእግሩ ሄዶ አስክሬኑ በሳጥን የሚወጣው ምክንያት ስላለው ነው። እናንተ የተለያችሁ ፍጥረት ስለሆናችሁ አይደለም። ወይ እንደምትሉት እናንተን ሲያዩ ዶክተሮቹ፣ የሕክምና ባለሙያዎቹ በአድናቆት ደንግጠው በተሳሳተ መንገድ የተሳሳተ ነገር የሕክምና ስህተት ስለሚፈጥሩባችሁ አይደለም። እሱም እንኳ ቢሆን እንደዛ እንዲሆን የሚያደርገው ህይወታችሁ እንዲቀጠፍ የሚያደርገው በእናንተ ላይ የተደረገው ነገር ነው። ንቁ። ታዋቂ ሆነሽ የጤና እክል ሲገጥማችሁ ክፉ መናፍስት እንደሆነ እያወቃችሁ ውስጣችሁ እየነገራችሁ እየጠረጠራችሁት ምልክቱን እያያችሁ ጸበል ጀምራችሁ ግን የሰዎችን የስልክ ካሜራ ፈርታችሁ ሞትን የምትመርጡ ሰዎች፣ ታዋቂ አርቲስቶች ምንድን ነው የምታስቡት? ሲጀመር የመጀመሪያ እቅዳቸው እናንተ በምታምኑት እምነት እንዳትድኑ እቅዳቸው የሚያደርጉባችሁ ሰዎች እቅዳቸው ካሜራማኖችን አስተካክለው በመንገዳችሁ ማስቀመጥ ነው። ልትነቁባቸው ነው የሚገባው። ምን ችግር አለው? ልድኑ አይደል ሄዳችሁ? የእግዚአብሔርን ክብር ልትናገሩ የእግዚአብሔርን ማዳን ልትመሰክሩ አይደል ሄዳችሁ? የሰው ክብር እኮ ከእግዚአብሔር የሰው ክብር ከእግዚአብሔር ክብር በታች እኮ ነው። ሲጀመር እናንተ ልትድኑ የእግዚአብሔርን ታምር ልትናገሩ ልትመሰክሩ ነው አይደል? ለምንድን ነው የምትፈሩት? ለምንድን ነው ካሜራ ሲፈልጉ እንደፈለጉ አድርገው ያንሷችሁ? እናንተ ከተፈጥሮ ሕግ ውጭ እኮ አይደላችሁም። ከማንኛውም ሰው ማንነት ጋራ የተለያችሁ አይደላችሁም። ከማህበረሰቡ ጋራ ማህበረሰቡ የሚገጥመውን የጤና እክል የሚያጋጥማችሁ እንደ ማንኛውም ሰው ናችሁ። እንደዚህ አድርገው ቢለቁ ታዋቂ ስለሆነ ክብራችን ይቀንሳል። ከእግዚአብሔር ክብር የሚበልጥ የለም። ሲቀጥል ታማችሁ ከክብር አንሳችሁ ተሰቃይታችሁ ተጨንቃችሁ ተጎሳቅላችሁ እንድትሞቱ ነው የሚፈልጉት። ያንን ደግሞ ድል እንድትነሱባቸው አይፈልጉም። ምክንያቱም ክፉ መንፈስ ክፋቱ ምንድነው? ያደረጉትን ሰዎች እናንተ በጸሎት ከበረታችሁባቸው እናንተ የተሻለ ነገር ከሆናችሁ መንፈሱ ማረፊያ ማደሪያ ስለሚያጣ ወደ እነሱ ስለሚሄድ አንዴ ከገቡበት በኋላ እናንተ እንዳትተጉ እናንተ እንዳትጸኑ እንድትደክሙ ነው የሚያደርጓችሁ። ምክንያቱም ከዛ በኋላ የነሱ የህልውና ጉዳይ ነው። እናንተ ከበረታችሁባቸው የላኩት መንፈስ ወደ እነሱ ነው የሚመለሰው። ራሳቸውን ነፃ ለማውጣት ሲሉ ደግሞ ይሄንን ነው የሚያደርጉት። ስለዚህ እናንተ ከእግዚአብሔር ክብር የሚበልጥ ስለሌለ እንደማንኛውም ሰው እንደማንኛውም ማህበረሰብ ስለሆናችሁ አንዳንዶቻችሁ ይህንን ፈርታችሁ ሞታችሁ ይሻለናል ብላችሁ ህይወታችሁን በአጭሩ አታስቀሩ። ሂዱ፣ እንደውም ያንሷችሁ። ምንም የሚፈጠር ነገር የለም። አድርሱልኝ። ተራ ላይ ያዛችሁ ታዋቂ አርቲስቶች።